ሰላም እንዴት ናችሁ? በዛሬው ዲስከሽናችን ኖሽን ኦፍ ሴትስ እናያለን። ብዙ አይነቶች አሉ። እንጀምር እንግዲህ በመጀመሪያው ኤምፕቲ ሴት ምንድነው? ኤምፕቲ ሴት a set which doesn't contain any element is called an empty set or void set or null set። ይሄ ሁሉ ስም ነው። ኤምፕቲ ሴት ምንድነው? void set ምን null set በቃ ምንም ያልያዘ ማለት ነው። ምንም አይነት ሴት ያልያዘ ሴት ምን ይባላል? ኤምፕቲ ሴት። ከስሙ ራሱ ባዶ እንደማለት ባዶ። በዚህ እንወክላለን እንደዚህ ብለን ማለት ነው። ከርሊ ብሬስ አድርገን ምንም የሌለው ወይ ደግሞ በዚህ ነገር መወከል እንችላለን ማለት ነው። ዜሮ እንደዚህ አድርገን ከዛ ስላሽ ማድረግ ማለት ነው። እና ኦኬ ኤግዛምፕል ስንወስድ ሌት a is equals to x is element of natural number ነው። ናቹራል ነምበር ማለት ከአንድ ቢጀምር 1 2 3 እያለ የሚቀጥል ነው። so let x is a natural number then a is a natural number and x is between 1 and 2 ናቹራል ነምበር ነው። a is element of natural number ናቹራል ነምበር ከአንድ 2 3 እያለ የሚቀጥል ነው። ስለዚህ ከአንድ እና 2 መሃል ናቹራል ነምበር በፍጹም አይገኝም። so ይሄ ሴት ምን ይባላል? ሴት a is empty set በዚህ ማስቀመጥ እንችላለን ማለት ነው። ወይ ደግሞ እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። ስለዚህ ኤምፕቲ ሴት ማለት ኦልሞስት ኢምፖሲብል እንደማለት ነው። በሌላ መንገድ ኢምፖሲብል ማለት እንችላለን። ምንም አይነት ኤሌመንትን በውስጡ አቅፎ ያልያዘ ሴት ኤምፕቲ ሴት ይባላል ማለት ነው። ወይም ደግሞ ቮይድ ሴት ወይም ደግሞ ነል ሴት ብለን እንጠራዋለን ማለት ነው። ኤምፕቲ ሴት ያኛው ነው፣ ይሄ ነው። ፋናይት እና ኢንፋይናይት የሚሉ አለ። ኦኬ a set which consists of a definite number of elements is called a finite set። አንድ ሴት ያ ውስጡ ያለው ኤሌመንት ቆጥረን ዘርዝረን የምንጨርስ ከሆነ ፋናይት ሴት ይባላል ማለት ነው። ፋናይት ማለት ገደብ ያለው ማለት ነው። ያ ሴት ኤሌመንቶቹ ገደብ ካላቸው ቆጥረን መዘርዘር የምንችል ከሆነ ፋናይት ሴት ይባላል ማለት ነው። a set which is not finite is called an infinite። በተቃራኒው ደግሞ ቁጥርን መጨረስ ማንችል ከሆነ ለምሳሌ a is element of natural number ይሄን ሴት መቼም ቁጥርን ጨርሱን። ለምን 1 2 3 ያ ኤሪና 100 እስከ ቢሊየን ሊሄድ ይችላል። ቁጥርን አንጨርሰውም። ናቹራል ነምበር ቁጥሩ አያልቅም። ስለዚህ እንደዛ አይነት ሴት ከሆነ ኢንፋናይት ይሆናል። ግን ደግሞ የሚገደብ ገደብ ያለው ከሆነ ደግሞ ይሄ ማያልቅ ከሆነ ኤሌመንቱን ዘርዝረን መጨረስ ማንችል ከሆነ ኢንፋናይት ይባላል። ኤሌመንቶቹ እንግዲህ ሴት ውስጥ ያለው ኤሌመንት ቁጥርን መዘርዘር የምንችል ከሆነ ደግሞ ፋይናይት ይሆናል ማለት ነው። ስለዚህ ልዩነቱን በዛ ማየት ትችላላችሁ። ፎር ኤግዛምፕል እንግዲህ ሴት ኦፍ ናቹራል ነምበር አፕ ቱ 10 ናቹራል ነምበር ከአንድ ነው የሚጀምረው። ስለዚህ ሴት ኦፍ ናቹራል ነምበር a is ሴት ኦፍ ናቹራል ነምበር። ስለዚህ የሴት ኤሌመንትን ዘርዝሩ ብንባል 1 2 3 4 5 6 7 8 9 እና 10 ጨረስን ማለት ነው። ጨረስን። ስለዚህ ዘርዝረን ከጨረስን ምንድነው ይሄ ነገር ፋናይት ሴት ይሆናል ማለት ነው። because it has definite or limited number of elements ስላለው ሊሚትድ መጨረስ እንችላለን ዘርዝረን። እንደዚህ አይነት ሴቶችን ዘርዝረን መጨረስ የምንችለው ኤሌመንት ካላቸው ፋናይት ይባላሉ ማለት ነው። ሌላ the set of African country is a finite አፍሪካ ካንትሪ 54 ነው ወደዛ አካባቢ። ስለዚህ ቁጥርን መዘርዘር እንችላለን። የሚታወቅ ነው፣ ዲፊናይት ነው። ስለዚህ ምን ይሆናል? ፋናይት ይባላል ማለት ነው። while the set of whole number is an infinite whole number ማለት ከዜሮ የሚጀምር ማለት 0 1 2 3 4 እያልን መጨረስ አንችልም። whole number ከዜሮ ጀምሮ እስከ ትሪሊየን እስከ ኳትሪሊየን ዘላቂ ነው የምንሄደውና የማይታወቅ ነው። እሺ if a is equals to እንደዚህ then set a has finite number of elements and the number of elements of a is denoted by number of elements n of a። ይሄ ምንድነው የሚያሳየው? number of element of a ያሳየናል ማለት ነው። ለምሳሌ ከ1 እስከ 10 ስለሆነ number of elements of a ስንት ይሆናል? እዚህ ኳልስቱ 10 ብለን ማስቀመጥ እንችላለን። ስለዚህ የአንድ ሴት ኤሌመንት ቁጥርን የምንጨርሰው ሊሚትድ ከሆነ ፋናይት እንለዋለን። የአንድ ኤሌመንት ቁጥርን የማንጨርሰው ከሆነ ለምሳሌ the set of whole number, the set of natural number, the set of integer number ቁጥርን ማንጨርሰው ከሆነ ኢንፋናይት ይባላል ማለት ነው። በቃ በዚህ ያዙ። እሺ አክቲቪቲ ኤክሰርሳይዝ አይደንቲፋይ ኤምፕቲ ሴት ፍሮም ዘ ሊስት ብሎ የቱ ኤምፕቲ ሴት እንደሆነ
ለዩ ነው የሚለው። አሁን ለምሳሌ ኤክስ ኢዝ አንደኛ ኤ ኤክስ ኢዝ ኤሌመንት ኦፍ ናቹራል ነምበር ከአንድ ጀምሮ የሚሄድ ነው። ስለዚህ እንደ ኤክስ ኢዝ ቢትዊን 5 ኤንድ 6 ናቹራል ነምበር ሆኖ በ5 እና በ6 ያለ በፍጹም በተአምር የለም። ስለዚህ ይሄ ምን ይሆናል? ኤምፕቲ ሴት ይሆናል ማለት ነው። ስለዚህ ይሄ ኤምፕቲ ሴት right ነው። the set of odd natural number divisible by 2 ኦድ በሁለት ይካፈላል። ለምሳሌ 3 በሁለት ይካፈላል አይካፈልም። 5 በሁለት ይካፈላል አይካፈልም። 6 ይካፈላል ይቅርታ 7 አይካፈልም። ስለዚህ በሁለት ኦዶች በዲፊኒሽን ራሱ በሁለት የማይካፈሉ ናቸው። ስለዚህ ኦድ ሆኖ በሁለት የሚካፈል ይላል። ስለዚህ እንደዚህ አይነት ሴት ልናገኝ አንችልም ማለት ነው። ቢ ያው ቢ ኢዝ ኢኳልስ ቱ አርጎ 0 ብሏል ማለት ይሄ ኢምፕቲ ሴት አይደለም። ለምን ዜሮን ይዟል ከውስጥ ይሄ እቺ ኤሌመንት ነች። ዜሮ የሚባል ኤሌመንት ስለያዘ ይሄ ኢምፕቲ ሴት ልንኖር በፍጹም አንችልም ማለት ነው። እንደዛ ይሆናል። ሲ ኢዝ ኢኳልስ ቱ ይሄ ኢምፕቲ ሴት ነው። ለምን ኢምፕቲ ሴት እንዲኖር የምናደርግበት ከርሊ ብሬስ ዜሮ አድርገን ወይ ደግሞ በዚህ ስለሆነ ይሄ ኢምፕቲ ሴት ሊሆን ይችላል ማለት ነው። ሁለተኛው አይደንቲፋይ ዘ ፎሎዊንግ ሴትስ አስ ፋናይት ኦር ኢንፋናይት ሴት። የቱ ፋናይት ነው የቱ ኢንፋናይት ነው የሚለውን ለዩ ነው የሚለው። ዘ ሴትስ ኦፍ ዲስ ኢን ዊክ ይሄ ፋናይት ሴት ነው። ዲስ ኢዝ ፋናይት ይሄ ፋናይት ነው። ለምን ሰባት ዴዎች ነው ያሉት ፋናይት ይባላል ማለት ነው። ቢ ዘ ሴት ኦፍ ኦል ሪል ነምበርስ እንግዲህ ሪል ነምበር የሚያርቅ ነገር አይደለም ኢንፋናይት ይሆናል ማለት ሪል ነምበር ዘርዝረን መጨረስ አንችልም ኢንፋናይት። ሲ ቢ ኢዝ ኢኳል ቱ ኤክስ ኢዝ አን ኢቨን ፕራይም ነምበር ይሄ ፋናይት ነው። ለምን ፕራይም ነምበር ማለት ለአንድና ለራሱ የሚካፈል ማለት ነው። ለአንድና ለራሱ የሚካፈል አሁን ለምሳሌ ፕራይም ነምበር 3 ለአንድና ለራሱ 5 ለአንድና ለራሱ 7 ለአንድና ለራሱ ግን እነዚህ ምንድን ናቸው? እስካሁን የዘረዘርኩት ኦድ ናቸው። ኢቭን ሆኖ ፕራይም ነምበር የሆነው the only number is 2 ስለዚህ ይሄ ምን ይሆናል? ፋናይት ነው ማለት ነው። ሲ ኤክስ ኢዝ a multiple of 5 አሁን እዚህ ጋር ኤክስ ኢዝ a multiple of 5 የ5 መልቲፕል እናውጣ ብንል 5 ራሱ ይሆናል 10 15 በቃ 5 ሲጨምርም ይሄ ነው 20 25 መልቲፕል ማለት ከአንድ የኢንቲጀር ብዜት ማለት ለምሳሌ 5 ሲባዛ በ1 5 ሲባዛ በ2 እያለ የምንቀጥል ከሆነ መልቲፕል ይባላል ማለት። ስለዚህ ኤክስ ኢዝ መልቲፕል ኦፍ 5 ካለ ኤክስ ኢዝ መልቲፕል ኦፍ 5 ካለ ይሄ ምን ይሆናል? ኢንፋናይት ይሆናል ማለት ኢንፋናይት ተዘርዝሯል። ለምን 10 15 20 25 30 ይቀጥላል ማለት ነው። ሌላው ዲ ኤክስ ኢዝ ኤ ፋክተር ኦፍ 30 ኤ ፋክተር ኦፍ 30 ማለት ለ20 የሚካፈል ማለት ነው። 30ን የሚያካፍል ለምሳሌ ስንት አለ? 1 ያካፍላል፣ 2 ያካፍላል፣ 3 ያካፍላል፣ 5 ያካፍላል፣ 6 ያካፍላል፣ 10 ያካፍላል። ብዙም ሊኖር ይችላል። ስለዚህ ይሄ ቁጥርን መጨረስ እንችላለን ማለት ነው። ቁጥርን መጨረስ እስከቻለን ድረስ ምን ይባላል? ያ ሴት ፋናይት ሴት ይባላል ማለት ነው። ስለዚህ ምን ይሆናል? ፋናይት ይሆናል ማለት ነው። እሺ ኤፍ ምን ይላል? ፒ ኢዝ ኢኳልስ ቱ ኤክስ ኢዝ ኤሌመንት ኦፍ ኢንቲጀር ኤንድ ኤክስ ኢዝ ሌስ ዛን 1 ኢንቲጀር ማለት ኔጌቲቭም አቅፎ ያዘ ማለት ለምሳሌ -2 -2 -1 0 1 2 እያለ የሚቀጥል ነው። እዚህ ቀን ያቆሙት እንጂ እያለ የሚቀጥል ነው። ይሄን በእንትን ለማሳየት በትክክለኛ ኖቴሽን ለማሳየት እዚህ ጋር እንደዚህ ከፍተን ዶት 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 አድርገን ከዛ ኮማ -2 -1 0 1 ብለን እንደዚህ ዶት ዶት ማድረግ እንችላለን። ለምን ስለሚቀጥል ማለት። ስለዚህ ይሄ ምን ይሆናል? ኢንፋናይት ይሆናል ማለት ዘርዝረን መጨረስ አንችልም። ይሄ ምን ይሆናል? ኢንፋናይት ይሆናል ማለት ነው። ኢንፋናይት ይሄ አክቲቪቲ ኤክሰርሳይዝ ይሄን ይመስል ነበር። ኦኬ እንቀጥል። ኢኩቫለንት ሴት ኢኩቫለንት ሴት ማለት the set A and B are said to be equivalent written as በዚህ ሊጻፍ ይችላል። ኢኩቫለንት ማለት በዚህ አረው ሊጻፍ ይችላል ወይ ደግሞ በዚህ ሊጻፍ ይችላል ማለት ነው። ስለዚህ if there is one to one correspondence between them
ዋን ቱ ዋን ኮረስፖንደንስ ማለት ምን ማለት ነው? ኢኩቪለንት የሚባሉ ለምሳሌ እዚህ ጋር ይሄን ሴት ልውሰድና እዚህ ጋር ሰፋ አድርጌ ለምሳሌ ሴት ኤ እዚህ ኢኳልስ ቱ ብዬ እንደዚህ ላስቀምጠው በዚህ ስል የሚገባችሁ ማለት ኤ ቢ እና ሲ ቢኖሩ እዚህ ጋር ሴት ቢ ደግሞ አለ 1 2 3 አሁን እነዚህ ሁለቱ ኢኩቪለንት የሚባሉት እዚህ ጋር ያለው ኤሌመንት ብዛት እና እዚህ ጋር ያለው ኤሌመንት ብዛት እኩል ከሆነ ማለት ነው። ያ ማለት ነምበር ኦፍ ኤሌመንት ኦፍ ኤ ኢዝ ኢኳልስ ቱ ነምበር ኦፍ ኤሌመንት ኦፍ ቢ ከሆነ እነዚህ ኤ ኢዝ ኢኩቪለንት ቱ ቢ ብለን ማስቀመጥ እንችላለን ማለት ነው። ለምሳሌ እዚህ ጋር አንድ አለ፣ ሁለት አለ፣ ሶስት አለ፣ አንድ አለ፣ ሁለት አለ፣ ሶስት አለ። ኤሌመንቶቹ ምን እንደሆኑ አያገባንም። ኤሌመንቶቹ ምን እንደሆኑ ምንም ያገባን ነገር የለም። ነምበር ኦፍ ኤሌመንት ኦፍ ኤ ኢዝ ኢኳልስ ቱ ነምበር ኦፍ ኤሌመንት ኦፍ ቢ ከሆነ ኤ ኢዝ ኢኩቪለንት ቱ ቢ በቃ መደምደም። ስለዚህ የኤ ቁጥር ብዛትና የቢ ቁጥር ብዛት እኩል ኤሌመንት ካላቸው ኤ እና ቢ ምን እንላለን? ኢኩቪለንት ናቸው እንላለን። ሚላል ኦብዘርቭ ዛት ቱ ፋናይት ሴት ኤ እንደ ፋናይት መሆን አለበት። ለምን? ነምበሩን ለማወቅ ማለት ነው። ኤ እንደ ቢ አር ኢኩቪለንት ኢፍ ኤንድ ኦንሊ ኢፍ ዴይ ሃቭ ኢኳል ነምበር ኦፍ ኤሌመንትስ። ማቴማቲካሊ ዊ ራይት ዳት ቅድም እንደጻፍኩላችሁ ማለት ነው። በዚህ እንጽፈዋለን ማለት ነው። ስለዚህ ኤ እና ቢ ኢኩቪለንት የሚባሉት የያዙት ኤሌመንት ነምበር ቁጥር እኩል ከሆነ ነው ማለት ነው። የፈለገ ኤሌመንት ያዙ። ለምሳሌ ኤ 1 2 ቢይዝ እና ቢ ሲ ዲ ቢይዝ እኩል ናቸው። ምንም ያገባ እዚህ አንድ አለ እኮ እዚህ አንድ የለም አያስፈልግም። በቃ ኤሌመንት ነምበራቸው ስንት ነው? እኩል ነው። ሁለት ሁለት ነው ያሉት ማለት ነው። ስለዚህ እንደዛ ከሆነ ኢኩቪለንት እንላቸዋለን ማለት ነው። ኤግዛምፕል if A has one element of 1 2 3 4 and B has red blue green black እኩል ናቸው። አሁን እዚህ ጋር ምንድነው የምናየው? ይሄ ሴት ስንት ነምበር ኦፍ ኤሌመንት ኦፍ ኤ ስንት ነው ያለው? 4 and number of element of B ስንት ነው ያለው? 4 ስለዚህ A is equivalent to B ብለን ማስቀመጥ እንችላለን ማለት ነው። ምንም በቃ እዚህ ጋር ነው የምናውቀው። ለምን ኤሌመንቶቹ ማየት አያስፈልግም። ይሄ አንድ ነው ያዘው፣ እነዚህ ይሄ ቁጥር ነው ያዘው፣ ይሄ ከለር ነው ያዘው፣ ምንም የምናየው ነገር የለም። የነምበራቸው የኤሌመንታቸው ነምበር ብዛት እኩል ከሆነ ኢኩቪለንት ይባላሉ ማለት ነው። እዚህ ጋር ያው ያብራራሁት ነው የሚለው in set A there are 4 elements, in set B also there are 4 elements, therefore set A and set B are equivalent ብለን ማስቀመጥ እንችላለን ማለት ነው። ኦኬ ኢኳል ሴት ከስሙ ራሱ እንደምን ኢኳል እኩል ከሆነ በሁሉም ነገር በነምበርም ውስጥ ባለው ነገርም እኩል መሆን አለበት። አንድ ሴት እኩል ነው ማለት ነው። እስቲ ዲፊኒሽኑን ነው two set A and B are said to be equal if and only if they have exactly the same or identical elements. A እና B የሆነ ኤሌመንት ካላቸው እኩል ነው ለመባል ያላቸው ኤሌመንት እና ያላቸው ኤሌመንት ብዛት እኩል መሆን አለበት የግድ ነው። ለምሳሌ ኤሌመንት ኤ 1 2 3 4 አለው። ኤሌመንት ቢ ደግሞ 3 4 3 2 1 አለው። ኦርደር ማተር አያደርግም። ኦርደር 4 3 4 3 2 1 ስለሆነ ከዚህ ጋር እኩል ነው እኩል አይደለም ማለት ነው። ለምን? ይሄንን አስተካክለን መጻፍ እንችላለን። ይሄን ስናስተካክለው ሴት ኤ ቢ ኢዝ ኢኳልስ ቱ ብለን 1 2 3 4 ሊሆን ስለሚችል ማለት ነው። ስለዚህ ኤ እንደ ቢ አር ኢኳል ይቅርታ እና ኤ እና ቢ እኩል ይሆናሉ ማለት ነው። ለምን? 1 2 3 4 ነው ያዙ። ይሄም 1 2 3 4 ስለያዘ ማለት ነው። ኦርደር ማተር አያርግ መደጋገም የለበትም። እንዴ ድግግሞሽ መኖር የለበትም። ግን እዚህ ጋር አንድ እንደ ሐሳብ ማሳያችሁ ነገር ኤ 1 2 3 4 ከያዘ ኤ 1 2 3 4 ይዞ ለምሳሌ ቢ እዚህ ጋር እዚህ ኳልስ ብሎ 1 2 3 3 ካለ እዚህ ጋርም 4 ኤሌመንት ነው ያለው፣ እዚህ ጋርም 4 ኤሌመንት ነው ያለው። መሸወር የለባችሁም። ይሄ እንዴት ሊስተካከል ይችላል? ቢ
ኢኳልስ ቱ 1 2 3 ድግግሞች ስለማይፈቀድ ማለት ነው። ስለዚህ አሁን ኤሌመንቱ 4 ነው፣ ይሄ 3 ነው ማለት ለኢኩቫለንትም ይሄ ኢኩቫለንትም አይደለም ኢኳልም አይሆንም ማለት ነው። ያችን ብቻ ትይዛላችሁ። ሰብሴት ወደ ሰብሴት ገባ። ዴፊኒሽን A set A is said to be a subset of set B if every element of A is also an element of B። አሁን ለምሳሌ A እና B ሰብሴት ናቸው ቢባል A ውስጥ ያለው እንዳለ B ውስጥ መኖር አለበት። እኩል ሊሆን ይችላል፣ ሊያንስ ይችላል፣ ግን A ሊበልጥ አይችልም ማለት ነው። ወይ እኩል ነው የሚሆነው ወይ ነው የሚያንሰው። ይሄንን በምን እንትላላችሁ? less than or equal to B። ያው እንድታስታውሱ ነው። ሰብሴት ማለት less than እኩል ይሆናል። እኩል ሆነ ማለት ማክሲመም ራሱ ሲሆን ነው፣ ወይ ደግሞ ከዛ በታች A ውስጥ ያለው ኤሌመንት B ውስጥ መኖር አለበት ማለት ነው። if set A is not a subset of B then it is denoted ይሄ ካልሆነ ደግሞ A እንደዚህ አድርገን ስላሽ ማድረግ ነው ማለት ነው። ይሄ እንዴት ይነበባል? A is not subset of B ብለን ማንበብ እንችላለን ማለት ነው። ስለዚህ ሰብሴት ማለት A subset of B ካልን A ውስጥ ያሉት ኤሌመንት ሁላ B ውስጥ መኖር አለባቸው። የግድ ነው። A ውስጥ ያሉ ሁላ B ውስጥ መኖር አለባቸው። ይሄ ህግ ነው፣ የወጣ ህግ ነው ይሄ። ስለዚህ ሌት A is equal to 1 2 3 ቢሆን ስለዚህ የዚህ ሰብሴት ምን ሊሆን ይችላል? ለምሳሌ ሴት B እንደዚህ ነው ያዘው ብንል ሁለት ነው ያዘው ብንል ሁለት ብቻ ነው ያዘው ብንል አሁን ይሄ ሁለት የኤ ሰብሴት ነው። አዎ ለምን? ሁለት እዚሁ ስላለ ማለት ነው። እሺ ሌላስ? ለምሳሌ ሲ ኢዝ ኢኳልስ ቱ 4 ነው ያዘው ብንል ይሄ እዚህ ሰብሴት ሊሆን ይችላል? አይችልም። ለምን? 4 እዚሁ ስለሌለ። ግን ደግሞ ስንት ቢሆን 3 ቢሆንስ? ለምን? ሰብሴት ነው። ለምን? እዚሁ ስላለ ማለት ነው። ስለዚህ እዚህ ውስጥ ያለው ኤሌመንቱ ላይ ለብቻ ተነጣጥለው ቁጭ ካሉ የዛ የኤ ሰብሴት ይሆናሉ ማለት ነው። አሁን እዚህ ጋር ምንድነው 1 2 is a subset of A. Similarly other subsets are 1 2 3 1 2 2 3 1 3 1 2 3 እና empty set። አሁን እዚህ ጋር የዚህ ሰብሴት አውጡ ልትባሉ ትችላላችሁ። ስለዚህ የኤ ሰብሴት እንዴት እናውቃለን ስንት መሆኑን ብትሉ ኤሌመንቱ ስንት ነው? እዚህ ጋር 3 ነው አይደል? to the power of n when n is element ማለት ነው። ኤሌመንት ሲሆን ማለት ስለዚህ to the power of ኤሌመንቱ ስንት ነው? 3 ነው እንላለን ማለት። ስለዚህ ኤ ስንት ሰብሴት አለው? 8። ለምን? to the power of n ማለት 2 ሲባዛ በ2 ሲባዛ በ2 ስለሆነ ማለት። ስለዚህ የዚህ ሰብሴት አውጡ ብትባሉ አንደኛ አንድ ራሱ የዚህ ሰብሴት ነው። ሌላ ሁለትም የዚህ ሰብሴት ነው። ሌላ ሶስትም የዚህ ሰብሴት ነው። አሁን ደግሞ ሁለት በሁለት እናጣምራለን። 1 ኮማ 2 የዚህ ሰብሴት ነው። 1 ኮማ 3 የዚህ ሰብሴት ነው። አሁን 2 እና 3 እናጣምራለን። 2 ኮማ 3 የዚህ ሰብሴት ነው። ስንት አወጣን? 1 2 3 4 5 ከዚህ ጋር 6 2 ይቀረናል ማለት ነው። ከዛ ራሱ 1 2 3 እና ኤምፕቲ ሴት። ኤምፕቲ ሴት ኢዝ አ ሰብሴት ኦፍ ኦል ሴት የሚል ነገር አለ። ኤምፕቲ ሴት የሁሉም ሰብሴት ነው ማለት ነው። ስለዚህ የኤ ሰብሴትን በዚህ ማውጣት እንችላለን። አሁን እዚህ ጋር ኖት የምትላት ነገር አለ። ኤኒ ሴት ኢዝ ሰብሴት ኦፍ ሰልፍ። አሁን እዚህ ጋር 1 2 3ም የዚህ ኤ ሰብሴት ነው ብለናል። ለምን? ኤኒ ሴት ኢዝ አ ሰብሴት ኦፍ ኢትሰልፍ ስለሆነ ማለት ነው። ለምን? ኤ ኢዝ ሰብሴት ኦፍ ቢ ማለት ኤ ኢዝ ሌስ ዛን ኦር ኢዝ ኢኳልስ ቱ ቢ ማለት ስለሆነ ማለት ኢኳል ከሆነ ኢትሰልፍ የምትለው ነገር ይመጣል ማለት ነው። ኢምፕቲ ሴት ኢዝ አ ሰብሴት ኦፍ ኤቭሪ ሴት የሁሉም ሴት ሰብሴት ሊሆን ይችላል። ምን? ኢምፕቲ ሴት ማለት ነው። ኢፍ አ ሴት ኤ ኢዝ ፋናይት with n elements then the number of subsets is a the power of 2n to the power of n ይሆናል ማለት። ለምሳሌ የሆነ ሴት ኤሌመንቶች ካሉት እዚህ ጋር የዚህ ሰብሴት በመማቅ እንችላለን። to the power of እንልና እዚህ ውስጥ ያሉ ኤሌመንቶች ብዛት በዚህ አሁን 3 ይሆናል ማለት 3 እንላለን። ስለዚህ ጀነራል ፎርሙላ ሰብሴቱን ለማውጣት to the power of n ብለን እናስቀምጣለን ማለት ነው። እሺ ፕሮፐር ሰብሴት ጋር ስንመጣ ኦልሞስት ከሰብሴት ጋር እኩል ነው። ግን እዚህ ጋር if A is a proper subset of B then A is different proper subset of A is different from then A is called a proper subset of B and that can be written if A is a subset of B and A is different from B የሚለው
ኤ የቢ ሰብሴት ነው ግን ዲፍረንት ነው ማለት ያንሳል። ይሄ ማለት እቺን እንደዚህ ታስባላችሁ፣ እኩል መሆን አይችልም። ሰብሴት ማለት ከቢ ጋር እኩል መሆን ይችላል። ፕሮፐር ሰብሴት ማለት ደግሞ ከቢ ጋር እኩል መሆን አይችልም። which is ኢትሰልፍን አይጨምርም ማለት ነው። ኢትሰልፍን አይጨምርም ማለት ነው። ኤግዛምፕሎች እኔ ጊቨን ኤ እንደዚህ ሴት ፕሮፐር ሰብሴት ነው። አሁን እዚህ 257 አሁን ኤ ኢዝ ፕሮፐር ሰብሴት ኦፍ ቢ ማለት እንችላለን። ለምን ያንሳል? ከዚህ አሁን 8 የለውም ያንሳል። ግን እኮ ኤም ሰብሴት ኦፍ ቢ ነው። ሰብሴት ኦፍ ቢ ነው፣ ሰብሴትም ነው ፕሮፐር ሰብሴትም ነው ማለት ነው። ስለዚህ ከዚህ ላይ ጀነራላይዝ ስናደርግ ኤኒ ሰብሴት ካን ቢ ፕሮፐር ሰብሴት በት ፕሮፐር ሰብሴት ካን ኖት ቢ ሰብሴት ማለት ነው። ኦልዌይስ ሰብሴት ፕሮፐር ሰብሴት ሊሆን ይችላል ማለት ኖት ብሎ እዚህ ጋር አለ። ፎር ኤኒ ሴት ኤ ኢዝ ና ፕሮፐር ሰብሴት ኦፍ ሰልፍ። አሁን ፕሮፐር ሰብሴት ኦፍ ሰልፍ መሆን አይችልም። ኤ ፕሮፐር ሰብሴት ኦፍ ኤ ብለን ማስቀመጥ በፍጹም አንችልም። ለምን? ኤ ከኤ ያንሳል ማለት እንችላለን እንደ ፕሮፐር ሰብሴት ማለት ኤ ሌዛን ኤ ነው ብለናል። እንደዚህ ማለት አንችልም። ኤ ከኤ አያንስም። ስለዚህ ይሄ አያስኬድም ማለት ነው። the number of proper subset of A is አሁን ለምሳሌ ስለዚህ ፕሮፐር ሰብሴት ሲጽፍ A is less than or equals to B ብለን ነበር። አሁን እዚህ ጋር እቺ ሌዛን ከሌለች ሌዛን ቢ እንላለን። ስለዚህ የዚህም ፕሮፐር ሰብሴት ለማውጣት to the power of n ከሆነ እዚህ ጋር በአንድ ስላነሰ -1 እንዳለ ማለት ነው። የዚህም በዚህ ማውጣት እንችላለን ማለት ነው። empty set is a proper subset of any other set። ይሄ የቅድሙ ነው። ለዛሬ አስኩላችሁ ይሄን ይመስል ነበር። ባይ ባይ።